ቢቢሲ በቀጥታ ስርጭት ለእግር ኳስ መጥፎ ምሽት በፖርቹጋል ሊዝበን ሲል በሰየመው ጨዋታ የዘረኝነት ጥቃት ዳግም የእግር ኳስ ሜዳ አብይ አጀንዳ ሆነ። ሰላማዊ ፉክክር የነበረው ጆዜን ከተማሪያቸው ያገናኘው ጨዋታ ከ50ኛው ደቂቃ በኋላ ቅርጹን ለወጠ። የጨዋታውን ብቸኛ ግብ ቪኒሺየስ ጁኒየር በድንቅ ሁኔታ ካስቆጠረ በኋላ ነገሮች ከእግር ኳስ መርህ አፈነገጡ። ዳኛው ቪኒሺየስ ጁኒየርን ከመጠን ያለፈ የደስታ አገላለጽ በማሳየቱ ቢጫ ካርድ ሲያሳዩት፣ የቤኔፊካ ደጋፊዎች ደግሞ የተለያዩ ቁሶችን ወደ ቪኒሺየስ ጁኒየር ሲወረውሩ ታይቷል። ከጎሉ በኋላ ጨዋታው መቀጠል ያልቻለ ሲሆን ብራዚላዊው ቪኒሺየስ ጁኒየር በአርጀንቲናዊው ጂያንሉካ ፕሪስቲያኒ የዘረኝነት ጥቃት ደርሶብኛል በማለት ለዳኛው ሪፖርት ካደረገ በኋላ የቡድን አጋሮቹን አስከትሎ ከሜዳ ሲወጣ ታይቷል። ቪኒሺየስ ጁኒየር ፕሪስቲያኒ በከንፈር እንቅስቃሴ አንባቢዎች እይታ ውስጥ እንዳይገባ በማሊያው ተከልሎ እንደሰደበው ደጋግሞ ሲያስረዳ ታይቷል። ጆዜ ሞሪኒዮን ጨምሮ የተለያዩ አካላት ቪኒን ካግባቡት በኋላ ነው ለ10 ደቂቃዎች የተቋረጠው ጨዋታ ዳግም በ60ኛው ደቂቃ የተጀመረው። በቀጣይ ሳምንት ወደ ሳንቲያጎ ቤርናቢው ሲመለሱ ደማቅ አቀባበል ይደረግላቸዋል ተብሎ ሲጠበቁ የነበሩት ጆዜ ሞሪኒዮ በመጨረሻዎቹ ደቂቃ ለቪኒሺየስ ሁለተኛ ቢጫ ካርድ ይገባዋል ብለው ከዳኛው ጋር በፈጠሩት ሰጣ ገባ በሁለት ቢጫ ካርዶች ከሜዳ እንዲሰናበቱ ተደርጓል። የጨዋታው መጨረሻ የማድሪድ ተጫዋቾች ላይ በሚወረወሩ ቁሶች የተሞላ ሲሆን ቤኔፊካ ከደጋፊዎች ስርዓት አልበኝነት መቀጣቱ እንደማይቀርም እየተዘገበ ይገኛል። ከጨዋታው በኋላ የሪያል ማድሪዱ ተጫዋች ትሬንት አሌክሳንደር አርኖልድ የቤኔፊካ ደጋፊዎች ድርጊት ለእግር ኳስ አሳፋሪ ነው፣ ፍትህ እንደሚኖር ተስፋ አደርጋለሁ ሲል ዋይን ሮኒ በበኩሉ ተጫዋቾች ጎል አስቆጥረው ደስታቸውን መግለጽ አለመቻላቸው ያስደነግጣል ብሏል።